እድል ሰላቢ ለመሆኑ እድል እንዴት ይሰለባል? ይህ እጅግ ረቂቅና የሚገርመው የሰላቢ አይነት ነው። የእድል ሰላቢ ማለት የአንድን ሰው ሀብት ማግኛ መንጠቅ ነው። ይህም ረቂቅ መንፈስ ነው። እድል እንዴት ይሰለባል? እድልን የሚሰልበው የሀብት መገኛ የሙቀት መገኛ መንገድን ከመንፈሳዊ ብርሃን ጋር ያለውን ግንኙነት በማቋረጥ ነው። መጋረድ እንደ ዳመና ሆኖ የአእምሮን መሸፈን፣ ሀብትንም መዝጋት ትዳር ገበያን ይዘጋል። መስረቅ ወይም መሰረቅ የሰውየውን የሐሳብ ብስለትና የፈጠራ ችሎታ ወደ ሌላው እንዲጋባ ማድረግ ነው። መበተን ትኩረትን በማጥፋት ሐሳብን ባዶ ማድረግ። ሌላው የሚላኩት መናፍስት ስምና ስራቸው። እድልን ለመስለብ ደጋሚዎች የሚልኳቸው መናፍስት እነዚህ ናቸው። ይቅርታ ለጫጫታው። አንደኛ አጋንንተ ዝንጋይ። ስራው የሰውየውን የመመዝገብ ችሎታ ያጠፋል። ያነበበውን ወዲያው እንዲረሳ፣ የያዘውን ቋጠሮ እንዲዘነጋና በስራው ላይ ግራ የተጋባ እንዲሆን ማድረግ ነው። ሁለተኛ አይነ ጥላ። ስራው ይህ መንፈስ በአይነ ህሊና ላይ ተቀምጦ ብርሃን ይጋርዳል። ተማሪው መጽሐፍ ሲከፍት አይኑ እንዲዘፍቅ፣ ቃላቶች እንዲደበዝዙና አእምሮው እንዲደክም ያደርጋል። ሶስተኛ ቆሪት ወይም የውበትና የጥበብ ሰላቢ። ስራው የሰውን ልጅ ተሰጥኦ ለምሳሌ ድምጽ፣ የስዕል ጥበብ ወይም የንግግር ችሎታ ትሰልባለች። ግለሰቡ ሰው ወደ በዛበት ሐሳቡን ለመግለጽ ሲፈልግ ድምፁ እንዲዘጋ ወይም ሐሳቡ እንዲጠፋበት ታደርጋለች። አራተኛ አየር ጴጥሮስ። ይህ መንፈስ በታዘዘው መሰረት የሚረብሽና የታዘዘውን ክፉም ሆነ በጎ የሚተገብር ነው። ስራው የአንድን ሰው የወደፊት ተስፋ ይቀብራል። አንተ አትችልም፣ አእምሮ ደክሟል፣ አትለወጥም የሚሉ ተስፋ አስቆራጭ ሐሳቦችን በአእምሮ ውስጥ ይዘራል። እድል መስለቡን ወይም መወሰዱን የምታውቅባቸው ምልክቶች። ባዶነት መሰማት። በጣም የምታውቀውን ነገር ድንገት ስትጠየቅ ጭንቅላት ባዶ መሆን። የጭንቅላት መክበድ። ለማሰብ ወይም ለማንበብ ስትሞክር ግንባርህና ጭንቅላትህ እንደ ድንጋይ መክበድ። ተደጋጋሚ ስህተት። ለዓመታት በደንብ የምትሰራውን ስራ ድንገት መሳሳትና ግራ መጋባት። እንቅልፍ መምጣት። መጽሐፍ ስትከፍት ወይም ጥልቅ ሐሳብ ውስጥ ስትገባ ከባድ እንቅልፍ መምጣት። ራስ ህመም፣ ስንፍና፣ ተስፋ መቁረጥ፣ መሰላቸት። ስራ፣ ንግድ፣ ትዳር መደናገር፣ መገራገር ወዘተ በብዙ መንገድ ይዘጋጋሉ። አድማጮች መፍትሄውን በዚህ ቻናል ውስጥ ሰብስክራይብ አድርጉ፣ ይዤላችሁ እመጣለሁ ማለት ነው። በዚህ ኢትዮቲዩብ በሚለው ቻናል ኢትዮጵያዊነት ታላቅነት ሰብስክራይብ አድርጉ።